በላቸውን ለምንድን ነው ሰው እንደዚህ የጠላው? ለመጀመሪያው ሲመጣ ሮንግ ዌይ ነው ፌመስ የሆነው። ከዛም በኋላ ደግሞ የምትሰራቸው ቪዲዮዎች በጣም የሚደብሩ ናቸው። ቲክቶክ ቋሚ የገቢ ምንጭ ሊሆን አይችልም። ስለዚህ ስራ መስራት አለብን። አይ ቲንክ ማንበብ እና መጻፍ ላይም ትንሽ። ሰላም እንዴት ናችሁ? ዛሬ እስኪ ስለ በላቸው እናውራ። በላቸው የብልግና ቃላትን በመጠቀም የምናውቀው ወንድማችን ነው። ብዙ ሰው በኮመንትም በምንም እየሰደበው፣ እሱም ደግሞ በየጊዜው ቪዲዮ ይሰራል፣ ችግሮኛል እያለ የተለያዩ ቪዲዮዎችን ይሰራል፣ ግን ተሰሚነቱን አጥቷል። ለምንድን ነው በዚህ ልክ ሰው የጠላው ብዬ ወደኋላ ተመልሼ የተለያዩ ቪዲዮዎችን አየው። ያው ከመጀመሪያው ሲመጣ ሮንግ ዌይ ነው ፌመስ የሆነው። መጥፎ ነገሮችን ብልግና ቃላቶችን እየተናገረ ነው የመጣ። ከዛም በኋላ ቪዲዮዎች ቫይራል ሲወጡ እንግዲህ ወደ አዲስ አበባ እንዲመጣ አደረጉት፣ ወይ ደግሞ ራሱ መጣ አላውቅም። መጀመሪያ አካባቢ ላይ ጥሩ እየተንቀሳቀሰ ነበረ፣ ሰዎችም እያገዙት ነበር። ከዛም በኋላ ግን ያው እንግዲህ ኢትዮጵያ ላይ ያለ የሶሻል ሚዲያ እውቅና አንድ ሰሞን ነው። በዛ ላይ ደግሞ ጭራሽ የብልግና ኮንቴንት ሲሆን ቶሎ የመጠላት እና የመረሳት እድል አጋጥሞታል ማለት ነው። ስለዚህ እንደኔ እንደ ሀሳብ ወንድማዊ የሆነ ምክሬን አስተያየቴን መስጠት ፈለኩኝ። በላቸው ከመጀመሪያው የመጣበት መንገድ ልክ አልነበረም። ነገር ግን ልክም ባይሆን የመጣውን እውቅና መቀልበስና ወደ ጥሩ መቀየር ትችል ነበረ። አልተጠቀምክበትም። ግን ስቲል ነው። በጣም ብዙ ፎሎወር ነው ያለ፣ በጣም ብዙ እይታ አለ። አሁንም ቢሆን የምትሰራቸው ተደጋጋሚ የሆኑ ቪዲዮዎች ግን የሰውን አቴንሽን መያዝ አልቻሉም። ያ የሆነበት ምክንያት ከመጀመሪያው የመጣበት መንገድ ልክ ስላልሆነና እምነት ስላጣ ነው። ሰው አንተ ላይ እንዳያዝንልህ እንዳይረዳህ ያደረገው ያንተ ባህሪ መጥፎ ስለነበረ ነውና አሁንም ቢሆን እንደኔ ነገሮችን ብታረጋጋቸው ብትችል በዙሪያ የሆነ ሰው እንዲኖር ብታደርግ፣ የሚያግዝ ሰው፣ ማኔጅ ሊያደርግ የሚችል ሰው። አይ ቲንክ ማንበብ እና መጻፍ ላይም ትንሽ የትምህርት ደረጃውም ዝቅ ያለ ስለሆነ ይቸገራል። ይህንን ያልኩበት ምክንያት የሆነ ሰዓት ላይ አንዳንድ ሰዎችን ሊያግዙት ፈልገው ቪዲዮ ስር ላይ ኮመንት እያደረጉለት፣ ኢንቦክስ እያደረጉለት አይም ፕሊስ ኢንቦክስ ቼክ አድርግ ምናምን ብሎ ቪዲዮ ሁሉ የሰራ ሰው ነበረ። ለመረዳትም እንግዲህ ያው ኦፖርቹኒቲውን ካች ማድረግ አልቻለም ማለት ነው። ሶ ብትችል የሚያግዝ ሰው ብታመቻች መጀመሪያ። ከዛም በኋላ ደግሞ የምትሰራቸው ቪዲዮዎች በጣም የሚደብሩ ናቸው። ስቲል ነው አሁን ሰው እንደዚህ በዚህ መንገድ ቸግሮኛል ምናምን ስላልክ አያግዝህም። ሶ ጋይድ የሚያደርግ ሰው፣ ቪዲዮዎችን ፖስት ከማድረግ በፊት ሪቪው የሚያደርግልህ ሰው፣ ማኔጅ ሊያደርግ የሚችል ሰው ብትፈልግ መጀመሪያ። ከዛም በኋላ ደግሞ ቲክቶክ ቋሚ የገቢ ምንጭ ሊሆን አይችልም። ስለዚህ ስራ መስራት አለብን። የራስ የሆነ ስራ ለመፍጠር መሞከር አለብን። ከዛ በኋላ ስራ እየሰራህ ጎን ለጎን ስራህን የምታስተዋውቅበት፣ እንደገና ደግሞ የሌሎች ሰዎችን ደግሞ ማስታወቂያ እየሰራህ ገቢ የምታገኝበት፣ አልፎ አልፎ ደግሞ ጌምም እየተጫወትክ እንደ ሁለተኛ ገቢ የምታደርግበት ነገር ነው እንጂ ቲክቶክ ብቻውን በራሱ ቋሚ ገቢ ሊሆን አይችልም። ለምሳሌ ዛሬ ላይ ተነስቶ የሆነ ሰው 200 ሺህ ብር ሊሰጥህ ይችላል። ነገር ግን ያን 200 ሺህ ብር ከተጠቀምከው በኋላ መልሰህ መቸገርህ አይቀርም፣ ስራ እስካልጀመርክበት እስካልሰራህ ድረስ ማለት ነው። ሶ እኔ እንደ ወንድም ምንድነው መመክርህ፣ መጀመሪያ የሆነ የምትችለውን ስራ በሙያ ሊሆን ይችላል፣ የሆነ ስራ መጀመሪያ አስብ። ያንን ስራ ለመጀመር የሚያስፈልገን ነገር በደንብ አናላይዝ ካደረግክ በኋላ ሰውንም እርዳታ መጠየቅ፣ በራስም ደግሞ የሆነ ያክል መታገል ስትጀምር በእርግጠኝነት ያንን ያዩ ሰዎች ያግዟል ብዬ አስባለሁ። ከዛም በኋላ የምታገኛቸውን እርዳታዎች ደግሞ በአግባቡ ስራ ላይ አውለኸው ስታሳይ ሰው አንተን የመቀበል እድል ይኖረዋል ብዬ አስባለሁ። ሶ በተቻለ አቅም መጀመሪያ በዙሪያ የሚያግዝ ሰው፣ ይሄን አታድርግ፣ ይሄን አድርግ፣ ይሄ ጥሩ አይደለም፣ ይሄ መጥፎ ነው የሚል፣ እንደገና ኦፖርቹኒቲዎች ሲመጡ ደግሞ ኮሚኒኬት ሊያደርግልህ የሚችል ሰው፣ የሚያነብልህ ሰው፣ ያንን አይነት ሰው ብትፈልግ አግዙኝ ብትል፣ ከዛ ውጪ መጥፎ ቪዲዮዎች መስራት ብታቆም፣ መሳደብ ምናምን ብታቆም የተሻለ ነው ባይነኝ። ከዛ ውጪ ግን አሁን ላይ ዝም ብለህ ብትንከባለል፣ ተቸገርኩ እንደዚህ እናቴ ምናምን ብትል፣ ሰው እንደዛ ስላልከው አቴንሽኑን መያዝ አትችልም። ሰው ብትችል መረጋጋትና ቪዲዮዎችን ከመልቀቅ በፊት ይሄ ነገር ህዝብ ያስቆጣል የሚለውን በሌላ ሰው እያስገመገምክ ወይም ደግሞ ማኔጅ የሚያደርግ ሰው፣ በጥቅሉ ማኔጅ የሚያደርግ ሰው ብትፈልግ የተሻለ ነው ባይነኝ። ከዛ ውጭ ግን ስራ ብትሰራ፣ ስራ ጀምረህ ስራ እየሰራህ ጎን ለጎን ብታደርገው የተሻለ ነው። ምክንያቱም የምታገኘውንም ሳንቲም ወደ ቁም ነገር መቀየር አትችልም። ሳንቲም ልታገኝ ትችላለህ፣ ከዛ ያንን ትበላውና መልሰህ ደግሞ እንደገና እዚሁ ጥገኛ ነው የምትሆነው የቲክቶክ ባይነኝ። አመሰግናለሁ።